አብሬሽ ላደር ፈልጋለሁ። ኦኬ ትችላለህ? ጎበዝ ነኝ። አይ ዶንት ኖ ግን ይችላል መስለም ምን በጣም አስቀየምሽ እንደምችል ታውቂያለሽ። እኔ ኦኬ እኔ አስቀየምሃለሁ። በቃ አንጨቃጨቅ። አሁን ቁሚልን። ቁምልህ እንዴት ብዬ ቁሚልኛ። እንዴ ስራሽ ይሄን ብላሽ ብዳታም ነገር እስኪ ወደ ብርሃኑ ትንሽ እየውጪ ገቢ የሆነ ልጅ ላጣብስሽ ቅድም ገብቶ የወጣ ሸማኔ ነበርና ና ገባ። ኧረ አልፈልግም። አመሩ ጆሮዬ ነው። አንቺም ሪጀክት ታደርጊያለሽ። ስንት ዓመት ላይ ነው ቨርጂኒቲሽን ያጣሽው? የትዬ 21 ነው። ስንት ዓመት አብራችሁ ቆያችሁ? 1 ዓመት ምናምን። ኦኬ በምን ተለያያችሁ ታዲያ? በቃ አስጠላኝ። ከዛ በኋላ አንድ ጊዜ ወደ ብርሃን ውጭ አንድ ጊዜ ይሄን ፊት ይዘሽ ቦይፍሬንድሽ ስላስጠላኝ ነው የተለያየሁት አልሽ። ድሮግባን እኮ ነው የምትመስለው። ማማረጥ እኮ የለብሽም። ይቅርታ አድርጊልኝ። ኮንፊደንስሽ ባይዘው ደስ ይላል። ማርያም ኮንፊደንስሽን በጣም ነው የወደድኩት። በጣም ግን እንደዚህ አይነት ፊት ተይዞ እንዴት ነው ቦይፍሬንድ የደበረኝ የሚባለው? መስፍኔ ወይ ገስት ለምን ላክኝ? ሰላም አይደለም። አይ ባለፈውም ሰላም ሌለህ ሰድበኝ አስወጣኝ። ለምንድን ነው ወንድነ ቁፍተነ በላትና ትልደለ? ኧረ እኔ አልሰደብኩም። እኔ ጋር አትግባ። እኔ ሴት ብቻ ማውራት ነው የምፈልገው ነው ያልኩት። መስፍኔ አለመግባባት ይሆናል። እሺ አባትሽ በጣም ይቅርታ። እሺ በእናትህ አስቀበርኩ መስፍኔ። በጣም ይቅርታ በእናትህ። ችግር የለም። የቁላ ጫፍ ሰድበኝ ነበረ ባለፈ። ከዛ ሳይድና ስኩቢዲያም ዲቃላ ጀሌ ግን አጭር ነው። ይቅርታ አድርጊልኝ እያለ ችግር የለውም። እግዚአብሔርም የመብርሃን ስራ ነው። ቀርቅሮልሽ ያውቃል ማለት እንደዚህ ሴክስ መሀል ላይ ሁላ ትዝ ሊያስብል የሚችል ፖዚሽን ደክሎሽ ያውቃል? የድሮሽ ፍቅረኛሽ የተለየ አይነት ፖዚሽን የለም። ምናልባት ቦታዎች የተለየ አይነት ቦታዎች ሊሆን ይችላል። ስፓቱ ነው እንጂ ፖዚሽኑ ያን ያህል እንትን አይደለም። ስፓት ማለት ሲንቱ ምናምን በመቀመጫሽ? ኧረ ነው ቦታው ለምሳሌ መኪና ውስጥ፣ ሊፍት ውስጥ፣ ሰው ቤት ውስጥ ምናምን። ሊፍት ውስጥ ደክሎሽ ነው ፈጣሪ ሊፍት ያደረገው? አረሳውም። ራሳቸውን የመጡብኝ መድኃኒዓለም ራሳቸውን የመጡብኝ። ባለፈው እኮ ለወራ ብዬ ሰው ሲመጣብህ ወጣሁልህ። ባለፈው እያወራን እንዲህ እየጠየቀኝ የሆነ ሰው መጥቶ በቃ ቻው ምናምን ብለኸኝ ወጣሁኝ። እሺ ብዬ ጀምረን ነው ነበር። እሺ ሌላ እስከ መኪና ውስጥ ተዳከላችሁ፣ ሊፍት ውስጥ ተዳከላችሁ፣ ሌላ ምን አይነት ቦታ ተዳክላችኋል? ሰው ቤት እንግድነት ሄደን አድረን እሱም ብለን ሄዳችሁ? ኖ እንግዳ ሆነን ሄደን። ምን አይነት ቦታ? በጣም የሚያስማስጓጓ። ኧረ ምን አይነት ታሪክ! ኧረ መድኃኒዓለም ምን አይነት ታሪክ ነው የምታሰማኝ? እንግዳ ገዝቶ ናቸው ሄዳችሁ ማለት ነው? እሺ ሰዎቹ አልነበራችሁ? ምን እነዛ ሰዎች አክስቱ ቤት ነው የሄድነው። ጭራሽ አክስቱ ቤት ተዋጣችሁ? ከዛ ምን እንደሆነ ታውቃለህ? ስናደር እሳቸው እንትን ናቸው አይነ ስውር ናቸውና አክስትየው ግን ልጃቸው ግን እንቅልፍ ወስዶታል መሰለኝ። የሰማ አይመስለኝም አይዶን ነው። እሳቸው ግን ነቅተዋል። የሆነ ሲገጫ የሆነ ድምጽ ምናምን ነገር ሲሰሙ ይሄ የሚንቀሳቀስ ነገር ምናምን ጆሮአቸው ሲንቀሳቀስ ነው። ለምሳሌ በድምጽ ምን አይነት ድምጽ ነው? ድምጽ የሱ ድምጽ ሳይሆን ይሄ አልጋው ሲንቀሳቀስ ይሄ ትንፋሽ ምናምን ጆሮአቸው በጣም ሴንሲቲቭ ነው ታውቃለህ። የሽቦ አልጋ ላይ ነው የምትዳከሉት? አይደለም። እና ለምን ሰው እንዴት ነው የሆነ ማየት የተሳነው ሰው ይሄን ያህል የሚሰማሽ እኮ የሽቦ አልጋ ላይ ስትዳከይ ነው።
ለሊቱ ቆጥ ላይ ወጣችሁ ነው የምትዳከሉት ማለት ነው? ኖ አይደለም፣ ለሊቱ ፍራሽ ላይ በሞላ እንትን መሬት ላይ አንጥፋችሁ አትዳከሉም ነበር እንዴ? ፍራሽ አይደለም ያነጠፉልን አልጋ ላይ ነው። ግን ጆሮአቸው በጣም ሴንሲቲቭ ነው። ሴትዮዋ እኮ የሆነች ነገር ኮሽ ስትል ራሱ ፊል ያረጓታል። የሆነ እንዴት ነው ነቅተው የሚተኙ አይነት ሰው ናቸው። ስንት ዓመት ነው? በቃ አጭር ጥያቄ ነው የምጠይቀው። ሴት ጓደኛ አለ? እንግዲህ አርጋ አታውቅም? ሴት ማይታ አታውቅም? በጭራሽ አይተህ የማታውቅም? እና ከዚህ በፊት እንደዚህ ጭራሽ ለሊት በህልምስ መጥቶ አድርገህ ታውቃለህ? ጠዋት ስትነሳ የተኛበት ተብለሽ አሁን ተወው። ስፖርት ስትሰራ እሺ እንትን ጀምራል ምናምን በእጅ ምናምን አልጀመር ታዲያ እንዴት ሆንክ? ማለት እንዴት ነው ታዲያ ሲያምር የምታረገው? ኧረ እያደረኩ አይደለም። እኔ ተማሪ ነኝ። ደብተር ላይ ነው ቁጭ ብዬ እኮ አንዳንዴ እንደዚህ ጧት ያስቸግራል። አያስቸግረኝም። ምንም በቃ ሴት ምናምን ፍቅር አልያዘም። እሺ ፍቅር ይዘህ ይዘኛ ግን አሁን ልጀምር ብዬ አስቤ ልጀምር አስባለሁ። እንዲህ በአይኔ የወደድካት ሴት አለች? ኧረ የለችም። አንቺ ነው እንደውም ደስ የምትይ። እውጥዶሹ እና እኔን የወደድከው? እኔ ታላቅ ነኝ አበልጣለሁ። አንተ 22 ዓመት ሙሉ ላስደሳ ነው።